ሊቲዮ የናፈቀ ኢትዮጵያ ቂጠን ተብዳ ሙሌ ነኝ። አንተ ግን ግማታም ጋላ ቂቢያም ነህ። ሎች ቀጠቀጣቸዋለሁ። ግም የገማችሁ ጋላና ሰገራ እያደር ይገማል። ከጋላ ጎረቤት ይሻላል ባዶ ቤት። ግማታ ጋላና አህያ በቀን አንዴ ዱላ ያስፈልገዋል። እናታችሁ ትበላላችሁ። ራስ ምን አስጨነቀው ንገሩኝ። ጡታችሁን ከፈለጋችሁ ቂጣችሁን አሳዩ፣ ሆዳችሁን አሳዩ፣ ጀርባችሁን ብብጣችሁን አሳዩ። የፈለጋችሁትን ነገር አድርጉ። ስለሷ አትጨነቁ። ሴት ላይ አትቁም እንዴ። ጸጉር እኮ ነበር። ምንድነሽ አንቺ? ከየት ሆስፒታል ነው ያመለጥሽው? ምን አይነት ሰው ናት እቺ? ደግሞ መጣችብኝ በበዳና ተናገርሽ በቃ ማለት ነው። አንቺ ቤት በነገራችን ላይ ፊትሽ ለአምሮሽ ህንዱ ነው። በነገራችን ላይ እንደዚህ መስለሽ ራሱ ያልተጠበሰ ጀበና መስለሽ አርቲፊሻል ተወጣጥረሽ ራሱ ፊትሽ ያምራል ካምሮሽ። በጣም ኮሽታ አለብሽ። እኩዮችሽ ይንቁሻል። ታናናሾችሽን ደግሞ ታበላሻለሽ። የኛንም ታናናሾች ነው የምታበላሽው። ምን አይነት የፈረስሽ ሰው ነሽ? አገር ብትሆኚ እኮ ሶሪያ ማለት እኮ ነሽ አንቺ። የመን እኮ ነሽ። ሴት አትቀጥሩ። አንቺ ሴት ሆነሽ ሞተሽ ነው አንቺ ቤት ደግሞ ጸጉሬ ሊወልቅ ነው ያለሽ። መጀመሪያ እንደዚህ አይነት ጭንቅላት ላይ መቀመጡ አይገርምሽም?